እግዚአብሔር ይጎዳ መስሎ ይጠቅማል ትለኛለች እናቴ። ይሄን አባባል ስትለኝ ሁሉ ጊዜ ወደ አይምሮ የሚመጣ አንድ ታሪክ አለ። በድሮ ጊዜ የሚኖር አንድ ወጣት ነበረ። ይህ ወጣት ለአባቱ ሁሉ ነገሩ ነው። አባቱን እያረሰ የሚያበላ፣ ቤተሰቡን የሚያስተዳድር ብርቱ ወጣት ነበረ። ይህ ወጣት አንድ ቀን ከጓደኞቹ ጋር ሲጫወት ይወድቅና እግሩ ይሰበራል። አካባቢው ላይ ያሉ ሰዎች በሙሉ አቤት አባትየው ምን ሊውጣው ነው፣ አይ መከራ፣ አይ እድል እያሉ የቤተሰቡን እድል ያማርራሉ። አባትየው ግን ለበጎ ነው ነበር የሚለው። ከተወሰነ ጊዜ በኋላ ከባድ ጦርነት ሀገሩ ላይ ይነሳል። በየቤቱ ያለ ጤነኛ ወጣት ሁሉ ለግዳጅ ተወሰደ። ይሄ ልጅ ግን በዛ በቆሰለው እግሩ ምክንያት ሳይወሰድ ቀረ። ጓደኞቹ ሁሉ በህይወት ሳይመለሱ እሱ ግን በህይወት ተረፈ። እግሩ አገግሞለት አባቱን እንደገና መጦር ቻለ። እንደዚህ አይነት ታሪኮች ሲወሩ ቀላል ይመስላሉ፣ ግን በዛ ስቃይ ውስጥ ያለነው እኛ ስንሆን ነገሩ ይከብዳል። ምክንያቱም ህይወት ፍጥነትን ስትገታው ከእግዚአብሔር ጥበቃ አይመስልም። ልክ እንደ መሸነፍ ነው የሚሰማን። እቅዶች ሲሰረዙ፣ ጸሎታችን መልስ ያጣ ሲመስል በጣም ይከብዳል። ነገር ግን አንዳንድ በሮች የተዘጉት እኛን ለመቅጣት ሳይሆን እኛን ለመጠበቅ ነው። አንዳንድ ወቅቶች ባዶ የሚመስሉት ገና ለማናየው ነገር እያዘጋጁን ስለሆነ ነው። እናቴም ይሄን ለማለት የፈለገች ይመስለኛል። በጣም ወዳችኋለሁ። ቻው።